ክርስቲያኖ ሮናልዶ ራስ ወዳድ ነው፣ እንደ ሜሲ ወይም እንደ ሌሎች ታላላቅ ተጫዋቾች የመሪነት ተሰጥኦ የለውም የምትሉ ሰዎች ግን ይህን ቪዲዮ አላያችሁትም ወይስ እየረሳችሁት ነው? ከረሳችሁት እናስታውሳችሁ። እስኪ ትንሽ ተመልክተ ነው እንምጣ። ማለት በዩሮ 2016 ጆዋ ሞቲኒዮ ፔናልቲ ለመምታት በሩብ ፍጻሜው እንደዛ ፈርቶ ግድ የለም ምታ ብትስተው ነው ኃላፊነቱን ወስዳለሁ ያለ አበረታቶት መጥቶ አስቆጥሮ ከዛም የአውሮፓ ዋንጫን እስከ ማሸነፍ ደርሰዋል። ከዚህ በላይ መሪነት ለኔ በቃ ቢስተው እኮ ጆዋ ሞቲኒዮ፣ ምክንያቱም ጆዋ ሞቲኒዮ የፈራው ከዛ በፊት ከ4 ዓመት በፊት ስፔን ላይ በግማሽ ፍጻሜ የሳተው ፔናልቲ ስለነበረ ነው። ሶ ቢስተው ሮናልዶም ነው ብለ የሚደረገው ነገር ግን ያን ኃላፊነት ወስዶ ነው ያበረታተው። ስለ ክርስቲያኖ ሮናልዶ መጥፎ ነገር ከማውራታችሁ በፊት ታሪክን እናስተውስላለሁ። ይመቻችሁ።